በትግራይ ክልል የኢትዮጵያና የኤርትራ የድንበር አካባቢዎች ምን አዲስ ነገር አለ? የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውና ህሙማን አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። ውድ ቤተሰቦቻችን በማድመጥ ላይ የምትገኙት ኤንኤ ዴሊ ነው። የዕለቱን መረጃ ይዘን መተናል። በቅድሚያ ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን። አብራችሁን ቆዩ። በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩ የኤርትራ ወታደር በአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ አስቀምጠውት የነበረ አንድ ኬላ ማንሳታቸውን የክልሉ ባለስልጣን ለቢቢሲ ተናገሩ። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያዩ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ቆይቷል። ሁለቱን ሀገራት የሚያገናኙ የክልል አካባቢዎች ክፍት ስለመሆናቸው ሲነገር ነበር። ቢቢሲ ያናገራቸው የድንበር አካባቢ ነዋሪዎችና ምንጮች ግን የኤርትራ ሰራዊት አሁንም አካባቢዎቹን ለቆ እንዳልወጣ ገልጸዋል። በዛላምበሳ፣ በራማ፣ በሸራሮና በባድሜ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግረዋል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 2017 ዓ.ም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ለቢቢሲ ትግርኛ ተናግረዋል። ምንጩ እንደሚናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረ ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበረም ገልጸዋል። ከአዲግራት ወደ ዛላምበሳ በሚገኘው መንገድ ላይ የነበረና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻ መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ ባለስልጣኑ ለቢቢሲ ያረጋግጠዋል። ለምሳሌ በዛላምበሳ አዲ ሐቂ ሰፈር፣ ዝባንሁጽ አካባቢ፣ አዲስ ዓለም አካባቢ፣ በከፊል አዲ አሰርተ እና የኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት ይገኛል ብለዋል። ከዛላምበሳ በ20 ኪሎ ሜትር ርቃ በምትገኝ ፋጺ ከተማ ከ2016 ዓ.ም ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትራባንድ እንቅስቃሴን እንደሚቆጣጠር አብራርተዋል። ከዛላምበሳ 20 ኪሎ ሜትር ርቀት ላይ ፋጺ ላይ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የፍተሻ ጣቢያ ስለነበር በድንበር ላይ መደበኛ የንግድ ልውውጥ ማድረግ አይቻልም ብለዋል። ቢቢሲ ያነጋገራቸው የሽራሮና የራማ ድንበር አካባቢዎች ነዋሪዎችም በተመሳሳይ ኤርትራ ሰራዊት ለቆ አለመውጣቱን ገልጸዋል። አንድ የሽራሮ አካባቢ ነዋሪ በወረዳው ስር የሚገኙ አዲ ጸጸር፣ ብችላማ፣ ሰንበል፣ ባድመ፣ ሐዲሽ አዲ፣ ደንቦ፣ ሞንጊል የተባሉ አካባቢዎች በኤርትራ ሰራዊት ስር እንደሚገኙ ገልጸዋል። እነዚህ አካባቢዎች ከጦርነቱ በፊት የኢትዮጵያ መከላከያ ሰራዊት የነበረባቸው እንደነበሩም ተናግረዋል። ነዋሪው በማህበራዊ ሚዲያ የሚሰራጨው ነገር ውሸት ነው። ሁሉም ነገር እስካሁን ባለበት ነው ያለው። ምንም አይነት የፌዴራል ኃይልም የለም። የትግራይ ጸጥታ ኃይልም የለም። የኤርትራ ሰራዊት ብቻ ነው አካባቢው ያለው ብለዋል። በራማ ድንበር አካባቢ የሚገኙ ሌላ ነዋሪም በተመሳሳይ በኤርትራ ሰራዊት የተያዙ አካባቢዎችና ድንበሩን በተመለከተ አዲስ ነገር እንደሌለ አመልክተዋል። ከቅርብ ጊዜ ወዲህ የተወሰኑ የህዝብ ለህዝብ ግንኙነት መጀመራቸውን የሚገልጹት ነዋሪው የአካባቢው ነዋሪዎች የኤርትራ ሰራዊት በሚቆጣጠረው አካባቢ ወደሚገኝ ወንዝ በመሄድ እንስሶቻቸውን ውሃ እንደሚያጠጡ ተናግረዋል። አሁን ህዝቡ ወደ ወንዝ ይወርዳል፣ አንዳንድ ነገር ያደርጋል፣ በጎች፣ ከብቶች ውሃ እያጠጣ ይመለሳል። ሌላ የሚያደርገው ነገር ካለ እንደዚያ ያደርጋል። ከዚህ በፊት እንደዚህ ያልተለመደም ነበር። አሁን ግን ያለው ሁኔታ ይህ ነው ብለዋል። ከኤርትራ በኩል ከብቶች፣ ግመሎችና ሌሎች እንስሳት አልፈው በሚመጡበት ጊዜም በተቋቋመ ኮሚቴ አማካኝነት እንዲመለሱ እንደሚደረግ ገልጸዋል። ግመሎች ሲመጡ የኛ የትግራይ ኃይሎች አሉ፣ የነሱም አሉ ተባብለው ይመለሳሉ። የኤርትራ ከብቶች ወይም የኤርትራ በጎች፣ የተለያዩ እንስሳቶች ሲመጡ እንደዚያ ጥሩ ነገር አለ ሲሉ ተናግረዋል። ከዚህ ውጭ ግን ይፋዊ በሆነ መልኩ የተጀመረ የህዝብ ለህዝብ ግንኙነትም ሆነ የትራንስፖርት አገልግሎት እንደሌለ ነዋሪው አስረድተዋል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ደም አፍሳሽ ጦርነት ማድረጋቸውን ተከትሎ የድንበር ኮሚሽን የሁለቱ ሀገራት ድንበር ካመላከተ በኋላ መሬት ላይ ባልተወሰኑ አሁን ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ ቆይቷል። በትግራይ ጦርነት ወቅት የኢትዮጵያ ፌዴራል መንግስት ደግፈው ሲዋጉ የነበረው የኤርትራ ሰራዊት ይገባኛል የሚላቸውና በሌሎችም የትግራይ አዋሳኝ አካባቢዎችን መቆጣጠሩ ሲነገር ቆይቷል።
የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎችን ይመልሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉት ያለው የስራ ማቆም አድማ ሶስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውና ህሙማንም አስፈላጊ አገልግሎት እያገኙ አለመሆኑን ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የስራ ጫናውን እንዳበረታባቸው ተናግረዋል። ዛሬ ስሰራ ነው ያደርኩት፣ ትናንትም የግል ሆስፒታል ሌሊቱን ስሰራ ነበር ያሉት ሐኪሙ አክለውም ለመኖር ስንል ከባድና አስቸጋሪ ጊዜ እያሳለፍን ነው ብለዋል። ሲኒየር ሐኪሙ አያይዘውም በርካታ የድንገተኛ ክፍል ህሙማን ብቻቸውን ለመከታተል መገደዳቸውን ገልጸው ይህም ህሙማንን የሚያስፈልጋቸውን ሕክምና እንዳያገኙ ማድረጉን ተናግረዋል። ህሙማንን ብቻዬን ነው ሳይ የነበረው። አንድ ዶክተር ብቻዬን ስለሆንኩኝ ቀድመው ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየው ነው ብለዋል። አክለውም እስከ መቼ እንደዚህ እንደሚቀጥል ማንም አያውቅም። ነገር ግን ጊዜው በረዘመ ቁጥር እኛን ኃይላችንን እየጨረስን ስለምንሄድ ሙሉ ለሙሉ ወደ አለመስራት ነው የምንመጣው። ያን ጊዜ ታካሚዎቻችን ይጎዱብናል ሲሉ ስጋታቸውን አጋርተዋል። ሌላኛው በዋቻሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ስፔሻላይዝድ ሆስፒታል የሚሰሩ ስማቸው እንዳይጠቀስ የጠየቁ ሲኒየር ሐኪም በበኩላቸው በሀገር አቀፍ ደረጃ እየተደረገ የሚገኘው የህክምና ባለሙያዎች የስራ ማቆም አድማን ተከትሎ ሐኪሞች በሆስፒታሉ አድማ ማድረጋቸውን ገልጸው ክፍተቱን ለመሙላት በስራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውን ተናግረዋል። አሁን ድንገተኛ ክፍል ላይ ትንሽ መስተጓጎል ቢፈጠር ውጤቱ ከባድ ስለሚሆን እዛ ላይ ነው ለመረባረብ የምንሞክረው። ግን ህክምና ትብብር የሚጠይቅ ስራ ስለሆነ በጣም ያስቸግራል። በዚህ ሁኔታ መቀጠል አይቻልም ብለዋል። ድንገተኛ ክፍል ላይ ብቻ ሰው መኖሩ አይበቃም የሚሉት ሐኪሙ ለአብነትም ቀዶ ጥገና የሚደረግላቸው ወይም ደግሞ ጽኑ ህሙማን ሊያስፈልጋቸው የሚችሉ ተመላላሽ ሐኪሞች ሊኖሩ ይችላሉ። እኔ ግን አሁን ላይ ቀጠሮ መስጠት ብቻ ነው የቻልኩት ብለዋል። አያይዘውም በዩኒቨርሲቲ ውስጥ በመሆናቸው ክሊኒካልና አካዳሚክ የሆኑ ድርርብ ኃላፊነቶች እንዳሉባቸው ገልጸው በዚህም ሳቢያ ህሙማን አስፈላጊውን የህክምና አገልግሎት እያገኙ አለመሆናቸውን አመላክተዋል። በጣም አስቸጋሪ ነገር ነው ያለው። ሁላችንም ይሄ ነገር ተፈቶ ለህሙማን ተገቢውን አገልግሎት መስጠት ነው የምንፈልገው። ህክምና የቡድን ስራ ነው። አንድ ሰው ብቻውን የሚያደርገው ነገር የለም። ከጽዳት ጀምረ እስከ መጨረሻው ስፔሻሊስቶች አብረው ነው የሚሰሩት። ስለዚህ በርካታ የስራ መስተጓጎሎች ናቸው የሚፈጠሩት። አንድ ባለሙያ ኑሮ ሌላው ባለሙያ የሚባል ነገር የለም። ሁሌም ቢሆን የታካሚውን ጥቅም አስበህ ነው የምታክመው። ይህን ለማድረግ ደግሞ ሙሉ የጤና ባለሙያ ወደ ስራ መመለስ አለበት። እንደማስበው የሁሉም የጤና ባለሙያ ፍላጎት ወደ ስራው መመለስ ነው። ጥያቄዎቹ ተመልሰውለት ሲሉ ስለ ሁኔታው አስረድተዋል። ሌላኛው ስማቸው እንዳይጠቀስ የጠየቁ በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሲኒየር ሐኪም በበኩላቸው አሁን ላይ ከዚህ ቀደም በሆስፒታሉ ሲሰጡ የነበሩ አገልግሎቶች ተቋርጠው ሆስፒታሉ አልተዘጋም ለማለት ያህል ነው ያለው ሲሉ ተናግረዋል። ድንገተኛ ህክምና ፈላጊዎች ይመጣሉ። በእኛ ቋንቋ ቀይና ቢጫ የምንለው አለ። እንደየ ህክምና ክብደቱ የሚለካበት ማለት ነው እና 24 ሰዓት የሚቆዩ አሉ። እነሱ ሲቆዩ ከዚህ ቀደም የደም ግፊታቸው እየተለካ የተለያዩ ምርመራዎች ይደረጉላቸው ነበረ። አሁን እነዛ ተገቢ የሆኑ ምርመራዎች ቀርተዋል ብለዋል። ታማሚውም አስታማሚውም ሐኪሙም የሚያስፈራ ቦታ ላይ ነው ያሉት እኚህ ሐኪም በዚህ የሚቀጥል ከሆነ እኛም የስራ ጫናው እየበረታብን በመምጣቱ ከአንድ ሳምንት በላይ ላንቀጥል እንችላለን ብለዋል። ከዚህ በፊት ታማሚዎች ሲመጡ ቫይታል ሳይን እንዲሁም የህክምና ታሪካቸው ይታይ ነበር። አሁን ላይ እሱም የለም ሲሉ ገልጸዋል። ሲኒየር ሐኪሞችም ድንገተኛ ህክምና 24 ሰዓት በፈረቃ ስለሚሰጡ ኃይላችን እየተሟጠጠ በመምጣቱ ቀጣዩን ጊዜ አሳሳቢ ነው ሲሉ ገልጸዋል። አክለውም ጉዳዩ በውይይት እልባት አግኝቶ መደበኛ ስራዎች እንዲቀጥሉ ጠይቀዋል። የስራ ማቆም አድማውም ሶስተኛ ሳምንቱን መያዙን ተከትሎ አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በህክምና ባለሙያዎች የተነሱ ሐሳቦች በመውሰድ ለቀጣይ ተግባራት በግብአት በመጠቀም መሻሻል የሚገባቸው ጥያቄዎች ይፈታሉ ሲሉ በትላንትናው ዕለት ተናግረዋል። ከንቲባዋ ይህን ያሉት የከተማ አስተዳደሩ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሐሳብ የጤና አመራሮችና ባለሙያዎች ያካተተ ከተማ አቀፍ የማጠቃለያ ውይይት ባካሄደበት መድረክ ነው። ባለሙያዎቹ እያገለገሉ መጠየቅ ሲችሉ ከሙያው ስነ ምግባር ውጪ ስራ በማቆም ጥያቄ ማቅረባቸው ተገቢ ያለመሆኑ ተነስቷል ያሉት ከንቲባዋ ከዚህ ባለፈም በህክምና ባለሙያዎች የተነሱ ሐሳቦችን በመውሰድ ለቀጣይ ተግባራት
ተግባራት በግብዓትነት በመጠቀም መሻሻል የሚገባቸውን ጥያቄዎች በአጭር መካከለኛና በረጅም ጊዜ እንደሚፈቱ አረጋግጠዋል ተብሏል። ከዚህ ቀደም በመላ ሀገሪቱ የተጀመረው የጤና ባለሙያዎች የስራ ማቆም አድማ በቀጠለበት በአሁኑ ሰዓት የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በክልል ከተሞች የሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎቶች መስጠት ማቆማቸውን መዘገባቸው ይታወሳል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ስለምታደርጉን እናመሰግናለን።